ከመጀመሪያው የዓለም ጦርነት በኋላ በአዶልፍ ሂትለር የተመሰረተው ይህ የመኪና አምራች ድርጅት በታሪክ ውስጥ አሰቃቂ እውነቶችን የያዘ ነው። ብዙ ሰዎችን አስገድዶ ያሰራ፣ የሰራተኞቹንም ሕይወት ለህልፈት የዳረገ፣ ማጭበርበር፣ ውሸት፣ ጨለማ በታሪክ መዝገቡ የተገኘበት ለናዚዎች የጦር መኪናዎችን አምርቶ በጦርነት የረዳ ድርጅት ሲሆን በሁለተኛው የዓለም ጦርነት በኋላ ደግሞ በማንም የማይፈለግ ድርጅት ከመፈራረሱ የተነሳ የመኪና አምራች ኩባንያዎች ለማቋቋም ያልፈለጉት ዋጋ ያልሰጡት ድርጅት ቢሆንም በራሱ ላይ ኢንቨስት አድርጎ የተቋቋመ በአውቶሞቢሉ ኢንዱስትሪ ቀዳሚውን ቦታ እየያዘ የዘለቀ ድርጅት ነው። ይህ አወዛጋቢው የቮልክስዋገን ታሪክ ነው። የቮልክስዋገን ታሪክ የሚጀምረው በ1933 አዶልፍ ሂትለር በጀርመን ስልጣን ሲይዝ ነው። በመጀመሪያው የዓለም ጦርነት ምክንያት ብዙ የጀርመን ድርጅቶች የተዘጉበት ነበር። 82 የመኪና አምራች ድርጅቶች ሲኖሩ ከዛም ውስጥ ተቋቁሞ መዝለቅ የቻሉት 12 ድርጅቶች ብቻ ነበሩ። በከፍተኛ ሁኔታ የኢኮኖሚ ድቀት ነበር። የጀርመን ሕዝብ አብዛኛው የትራንስፖርት አገልግሎት የሚጠቀመው ከባስ፣ ከሳይክል እና ከሞተር ነበር። የመኪና ዋጋ የማይቀመጥ ስለሆነ ከ50 ሰው አንዱ ነበር የግል መኪና የነበረው። ከዚህ በላይ የተለያየ የኢኮኖሚ ሴክተር ላሽቆ ነበር። ሂትለር የጀርመን ኢኮኖሚ እንዲያብብ ከዚህ የውድቀት አጣብቂኝ ውስጥ የሚያወጣውን ነገር ያስባል። ይህም አዲስ የመኪና ማምረቻ መክፈት ነበር። ለጀርመን ዘመናዊ መንገድ የሚስማማ በሀገሩ የሚመራ ተለቅ ያለ ከተማ ያለው ኪዲኤፍ ብሎ የሰየመውን ማለትም በደስታ ውስጥ ጥንካሬ ማለት ሲሆን በዋናነት ለእሱ 5 ቤተሰቦች መጓጓዣነት የሚውል ጥንካሬ ያለው በ100 ኪሎ ሜትር ውስጥ ትንሽ ነዳጅን የሚጠቀምና በመጠነኛ ገንዘብ ሊገዛ የሚችል አድርጎ እቅድ ያወጣል እና ከዚህ ጋር የሚሄድ ኢንጂነር ይፈልጋል። ግን በሀገሩ ጀርመን ከዚህ የሚስማማ የመኪና ዲዛይን ያለው አልነበረም። ከብዙ ፍለጋ በኋላ ፈርዲናንድ ፖርሺያ የተባለ በተለያዩ ድርጅቶች የመወዳደሪያ መኪናን የሰራ ሰው ያገኛል። የሱ የመኪና ዲዛይን ለብዙ የመኪና አምራች ድርጅቶች አሳይቶ ሲሰጣቸው አብሮ ሊሰራ ፈቃደኛ ይሆን አልነበረም እና አዶልፍ ሂትለር ጋር ባደረገው ውይይት የሱን ከርቭ ሼፕ የሆነችውን ዲዛይን ሲያሳየው ሂትለር ደስተኛ ሆነ። ብዙ ነገሩ የሂትለርን ሀሳብ ጋር የሚገጥም ነበር። ግን አንድ ችግር አለ። ፖርሺያ የሌላ ሀገር ዜጋ በመሆኑ ለሂትለር ከሰው በታች እንደሆነ አድርጎ ስላስቆጠረው በ1930 ዜግነቱን ወደ ጀርመን ለወጠ። ቀጥሎም ሞዴሉን ለማዳበር መስራት ተያያዘው። ከብዙ ሙከራ በኋላ በ1936 ቮልክስዋገን ቢትል ተዘጋጀች። ይህ ለሂትለር ደረሰው እና 6 የሙከራ የቢትል ምርቶችን አሳየው። ሂትለር ከዓመት በኋላ ቮልክስዋገን ብሎ የመኪና አምራች ድርጅት ይመሰርታል። ቮልክስዋገን ማለት በጀርመንኛ የህዝብ መኪና ማለት ነው። በ1943 1.5 ሚሊዮን ቢትሎችን አምርቶ ለህዝብ ሊያቀርብ ፕላን ያወጣል። ይህንን እውን ለማድረግ በቂ ፈንድ አልነበረውም እና የቁጠባ ሴራን ተጠቀመ። ይህ ማለት እቅዱን ለህዝቡ ይፋ አድርጎ ህዝቡ በሳምንት 5 ሪችማርክ እንዲቆጥብ ያደርገዋል። በ4 ዓመት ውስጥ 990 ሪችማርክ ሲሞላ ድረስ ማለት ነው። እንዲህ ሲሆን አሁንም የጀርመን ኢኮኖሚ አዘግዝቆ ነው ያለው። አንድ ሰራተኛ በሳምንት 36 ሪችማርክ ነበር የሚያገኘው። 335,000 ሰዎች ተስማምተው መቀነታቸውን ፈተው ቆጠቡ። በጠቅላላው 280 ሚሊዮን ሪችማርክ ተሰበሰበ። ድርጅቱን ተመሰረተ፣ በስራ ላይም ሆነ። ግን 1.5 ሚሊዮን መኪና አመርታለሁ ያለው ድርጅት ያመረተው ትንሽ መቶዎችን ሲሆን እነሱንም ያገኙት ባለስልጣናት ነበሩ። ብራቸውን የቆጠቡ ሰዎች ቃል የተገባላቸውን መኪና ሳያገኙ እንዲሁም የቆጠቡት ብርም ሳይመለስላቸው ቀረ። ይመረት የነበረው ሌላ ነገር ነበርና። ሂትለር የጦርነት አዝማሚያ ሲገጥመው ድርጅቱ ቮልክስዋገን የጦር መኪና ማምረት ጀመረ እና የጦር ኢንጂነሮችና ባለስልጣናት ፖርሺያን ካሉበት የጦርነት መልክዓ ምድር የሚስማማ መኪና ስራልን ብለው ትዕዛዝ ይሰጡታል። እሱም ተቀብሎ ይሰራል። ለፖርሺያ ነገርየው አልከበደውም። የቢትል አሰራርና ጥሬ ዕቃው እነሱ ያዘዙትን የጦር መኪና ለማምረት ምቹ ነበር። በወራት ውስጥ ኪዩባ ዋገንን አዘጋጀ። ይቺ በፖላንድ ለነበረው ውጊያ በጣም ረዳቻቸው። ቀጥሎም የዚህችን መኪና አበልጽጎ ኮማንደር ዋገንና ስቺም ዋገን ተዘጋጀ። ስቺም ዋገን አሪፍ ነበረች። ከየትኛውም መልክዓ ምድር ጋር የምትስማማ ናት። በኮረኮንች በረግረግ እንዲሁም በውሃ ውስጥ መነዳት የምትችል የጦር መኪና ነበረች። በ1940 ቮልክስዋገን ይፋዊ የጦር መኪና ማምረቻ ሆነ። ጦርነቱ ሲያይል ምርቱን ለማፋጠን የጦር ምርኮኞችን፣ እስረኞችን፣ ጀርመናዊ ያልሆኑ ሰዎችን፣ አይሁዶችን አስገድዶ ማሰራት ይጀምራል። በጠቅላላው 20,000 የሚሆኑ ሰዎችን በድርጅቱ ያስገባቸዋል። ለአንዳንዶቹ ጥቂት እየከፈለ ለብዙዎቹ ምንም ሳይከፍል ያሰራቸዋል። እሱ
ብቻ ሳይሆን ያለ በቂ ምግብ ምቹ ያልሆነ ማደሪያን እየሰጠ ረዘም ላለ ሰዓት ያሰራቸዋል። ይህ ለህመም፣ ለዝለት አለፍ ሲልም ለህልፈት ዳረጋቸው። ይህ ብቻ አይደለም፣ የጾታ ልዩነት አልነበረውምና መጀመሪያ ነፍሰ ጡሮችን ይመልሳቸዋል። ግን ድርጅቱ ሲቸገር ነርሲ ፋሲሊቲ ብሎ ሀሳብ ያመጣና ነፍሰ ጡሮችን የማዋለጃና ልጆቻቸውን በዚያ እንዲንከባከቡ ቃል ይገባና እናቶች ወልደው ፈጥነው ወደ ስራ እንዲገቡ ያደርጋቸዋል። ግን የሆነው በተቃራኒው ነበር። በህክምና ጉለት፣ በምግብ እጥረትና በእንክብካቤ ማነስ ወደ 365 የሚሆኑ ህጻናት ያልፋሉ። ይህንን የተመለከቱት የናዚ የህክምና ባለሙያዎች ዝም ነበር ያሉት። ሂላ ላመር ከተባለች የህክምና ባለሙያ ውጭ ይህንን ስትቃወም የመንግስት ኃላፊዎች ወደ ማጎሪያ ካምፕ ወረወሯት። ታዲያ የድርጅቱ 80% የሚሆኑ ሰዎች በግዳጅ የሚሰሩ ነበሩ። ጦርነቱ ሲፋፋም ሂትለር ብዙ መኪኖችን ወደ ምድር ስር እንዲደበቁ ያደርጋቸዋል። ሁለተኛው የዓለም ጦርነት መገባደጃ ላይ የሂትለር ወደረኞች በ1944 ቮልስዋገን የመኪና አምራች ከተማን በቦምብ አወደሟት። የደስታ የጥንካሬ የሆነችው ከተማ የውድመት ከተማ ሆነች። ይህ መኪና ግን በአሁኑ ሰዓት ትልቅ ብራንድ ካላቸው መኪኖች የተሰለፈ ነው። ይህንን እንዴት ተቋቋመው? ሁለተኛው የዓለም ጦርነት ሲያልቅ አላይድ ፓወር ጀርመንን ይቆጣጠርና በጥንካሬ ውስጥ ደስታ የተባለችውን ከተማ ወልፍስበርግ ተብላ በአሜሪካ መንግስት ተሰየመች። እንግሊዝ እንዲያስተዳድራት ይሰጣል። በዚህ ስፍራ ላይ ስልጣን የሰጠው አይቨን ሂረስት የተባለ የ28 ዓመት የእንግሊዝ ሹም ወደ ቮልስዋገን ከተማ ይገባል። የተወሰነ እቃዎችን ከሸጠ በኋላ ብዙ እቃዎች ተርፈዋል እና መቋቋም እንደሚችል ያስባል። ፈጥኖም የመቋቋሚያ ደብዳቤን ለእንግሊዝ መኪና አምራች ኩባንያዎች ይልካል። ኩባንያዎቹ በገዢዎች የማይስብ መሆኑን ያስቡና ደብዳቤውን ውድቅ ያደርጉታል። አሁንም ኢቫን ሂረስት ይህንን ለተለያዩ ድርጅቶች ይልካል። ደብዳቤው ውድቅ ያደርጉበታል። በመጨረሻም ለፎርድ ሁለተኛ ይላካል። ፎርድም ወደ ጀርመን ይመጣና ድርጅቱ ያለበትን ይመለከታል። ውይይትም ካደረጉ በኋላ የእሱ ቀኝ እጅ አማካሪው ሚስተር ፎርድ ዋጋ የሌለው ነገር የምንሰራው ምንድን ነው ይለዋል። ፎርድም ውይይቱን ትቶ ወደ ሀገሩ ተመለሰ። አሁን አይቨን አንድ ነገር አሰበ። ቢትልን ቀለም ቀብቶ ወደ እንግሊዝ ከፍተኛ ባለስልጣኖች ይልካታል። ይህን ተመቻቸውና እባክህ 20 ሺህ ላክልን ይሉታል። ይህንን ለመስራት በጣም ይከብደዋል። የኢኮኖሚ ድቀት ብዙ ጀርመናውያንን በረሃብ ውስጥ ጥሏቸዋል። ሰራተኞች በእስር ውስጥ ናቸው፣ የመኪና ኢንጂነሮች ፈርዲናንድ ፖርሻን ጨምሮ። አሁን አይቨን አንድ መንገድ ብቻ ነበረው፣ ስራውን ለጀርመኖች መተው፣ የራሳቸውን ድርጅት ለራሳቸው ለጀርመኖች እንዲያቋቁሙት መስጠት። በስራው ጥሩ የሆኑ እስረኞችን ከእስር ይፈታቸውና ሄንሪች ኖርዶፍ የተባለ ኢንጂነር ለቢኤምደብሊው እና ኦፔል የሰራ ግለሰብ ላይ ዋና ኃላፊነት ይጥላል። ሄንሪች ስራው ቀላል አልሆነለትም። ካለው የኢኮኖሚ ዝቅጠት ጋር እና የማምረቻ ጥሬ ዕቃ ማነስ ለማቋቋም ይከብደዋል። አሁን እንዲህ ያደርጋል። ሌሎች መኪናዎችን ማምረት ትቶ ሸንቃጣዋን ቢትል ላይ ትኩረት ሰጥቶ ማምረት ይጀምራል። የጀርመን ሕዝብ የጦርነቱ ገፈት ቀማሽ ነውና የሱ አለኝታ ሊሆን የቻለው ይህችው ቢትል ነበረች። ከነዳጅ ቆጣቢነቷ፣ የዋጋው መጠነኝነቷና በቀላሉ መገኘት መቻሏ በፍጥነት ገበያውን ለመቆጣጠር አስቻላት። በ1950 ጀምሮ ቮልስዋገን ለውጭ ገበያ ኤክስፖርት መድረግ ተጀመረ። ወደ 27000 ቢትሎች ወደ 18 ሀገራት ተላከ። ግን ለአሜሪካና ለቀሩት አውሮፓ ሀገራት ተቀባይነት ለማግኘት አስቸገረ። በናዚዎች መመስረቷና በጊዜው ከነበሩ ተለቅ ካሉ መኪኖች ስትወዳደር አነስተኛ መሆኗን አልወደዷትም። እንዲያውም ቤቢ ብሎ አሾፉባት። በ1949 በአሜሪካ 2 ቢትሎች ይሸጣል። ግን ሰርቪስ ለማድረግ አስቸጋሪ ነበር። ይህንን የተመለከተው የድርጅቱ የበላይ ኃላፊ ሄንሪች ኖርዶፍ ቮልስዋገን አሜሪካ ብሎ ተለቅ ያለ ቅርንጫፍ በአሜሪካ ይከፍታል። የሽያጭ ማዕከል እንዲሆንለትና ሌሎች ሰርቪስ ማድረጊያ ቦታዎችን በአሜሪካ በተለያዩ ክፍሎች ከፍቶ በዋናው ቅርንጫፍ ያስተዳድራቸዋል። ይህ ለህዝቡ አስተማማኝነቱን ይጨምርላቸዋል፣ ለመግዛትም ድፍረት ይሆናቸዋል። ይህ ብቻ አይደለም። ወጣት አሜሪካውያን ያለባቸውን የኑሮ ውጥረትና ገንዘባቸውን መቆጠብ እንዲያስችላቸው በተጨማሪም ተለቅ ሰፋ ካለ ነገር ቀለል ያለ ነገር ስለመረጡ ቢትል ምርጫቸው ሆነ። ታዲያ በአሜሪካ በ1954 60 ሺህ ከነበረው የሽያጭ መጠን በ1958 ወደ 100 ሺህ አሻቀበ። ይህ ትልቅ ሪከርድ ነው። በጊዜው ያሉ የተለያዩ መኪና አምራች ኩባንያዎች ተለቅ አድርገው ሲሰሩና ብዙ ቃል ሲገቡ፣ ቮልስዋገን ደግሞ ማድረግ የሚችለውና ማድረግ የማይችለውን በግልጽ ሲያሳይ ህዝቡ ታማኝና ግልጽ የመኪና ኩባንያ አድርጎ ተቀበለው፣ አመኔታንም አገኘ። በ1972 በዓለም ከፍተኛ ሽያጭን ያከናውናል። ከ15 ሚሊዮን በላይ ቢትሎች ይሸጣሉ። በቮልስዋገን ታሪክ ውስጥ ምርጡ መነሻ ነበር። ግን ተፎካካሪዎቹ ኩባንያውን አሳሳቢ ደረጃ ላይ ከተቱት።
ጃፓኖች ሆንዳ እና ቶዮታን ቀለል ያለና አዲስ ዲዛይን ይዘው ወደ ገበያ ይገባሉ። የእነሱ መኪና ከቮልስዋገን ዘመናዊ የሆነ የዘመኑን የዘይት ጭስ ችግር የሚፈታ ወደ ጎን ሰፋ ያለ ዋጋውም እንደ ቮልስዋገን ተቀራራቢ ስለሆነ ተወዳጅ ሆነ። የእነሱ ምርት ገበያውን ሲቆጣጠር በተዘዋዋሪ የቮልስዋገን የሽያጭ መጠን አሽቆለቆለ። በ1977 በአሜሪካ ገበያ መሸጥ አቆመች። እውነታው ድርጅቱ በውስጥ እድሳት እያደረገ ነበር። ብዙ ሙከራን ካደረገ በኋላ በ1969 ኦዲያ ከተባለ የመኪና አምራች ኩባንያ ጋር ይፈራረማሉ። በውሃ የሚቀዘቅዝ ኢንጂንና ዘመናዊ ቴክኖሎጂ ያላቸው እቃዎችን ይቀበላል። እናም በ1970ዎቹ መካከል አዲስ ሞዴልን ይዘው ብቅ ይላሉ። ፓታ፣ ፖሎ እና ጎልፍ ደግሞ በዋናነት ስኬታማ ነበር። በአውሮፓ ገበያ ላይም ላቅ ያለ ሽያጭን አመጣ። ምክንያቱም ከቢትል የተሻለ ብቃት ያለው የስፖርት መሰል ይዘትና ቅልጥፍና ነበረው። በዚህ ምክንያት ቮልስዋገን ወደ 35 ሚሊዮን ዩኒት ያህል ሽያጭ ያደርጋል። ቀጥሎም በ1979 ጂያታ የተባለች ሞዴልን አመጣ። ይህችም በዓለም አሉ ከተባሉ ሌክዠሪ መኪና ሽያጮች ቀዳሚ ሆኖ እንዲሰለፍ አደረገው። የፕላኔቱ አንደኛ የመኪና አምራች ድርጅት አደረገው። ብዙ ዲዛይኖችን ካወጣ ከሸጠ በኋላ ቮልስዋገን አንድ ህጋዊ ያልሆነ ሚስጥርን ሚሊዮን በሚሆኑ በመኪናቸው ይደብቃሉ። በ2009 መግቢያ ቮልስዋገን ከናፍጣ ነፃ የሆኑ አዲስ መኪናዎችን ያስተዋውቃሉ። ይህ ናይትሮጅን ጋዞችን የሚቀንሱ ናቸው። ይህ ጋዝ ለካንሰር፣ ለልብ ህመም፣ ለአስም፣ ለአየር ብክለትና ለተፈጥሮ አሉታዊ ተጽዕኖ ነበረው። ይህ ስራ ገበያውን በላቀ ሁኔታ እንዲቆጣጠር ይረዳቸዋል። ከዚህም በላይ አረንጓዴ የመኪና የተሰኘውን የአካባቢ ጤና ጥበቃ ይሸልመዋል። ይህ ለነሱ ትልቅ ስኬት ሰጣቸው። ግን እውነታው ከዚህ የራቀ ነበር። ታማኝ የተባለው መኪና ድብቅ ቴክኖሎጂዎችን ከመኪናው ጀርባ ገጥሞ በኮምፒውተር በሚፈተሽበት ጊዜ የሚያወጣውን የናይትሮጅን ጋዝ መጠን ዝቅ አድርጎ እንዲቆጣጠረው አዝዞታል። ይህ ለዓመታት ከሰራላቸው በኋላ የዩኒቨርሲቲ ጥናቶች የሚያደርገው ነገር ከተባለው በተቃራኒ እንደሚሄድ ያይና ነገሩን ይፋ ያወጡታል። የቮልስዋገን ውሸት ተጋለጠበት። ከተፈቀደው በብዙ እጥፍ መጠን ያለውን መርዛማ ጭስ ወደ አየር እየለቀቀ ነበር። በዩኤስ ኢንቫይሮንመንታል ፕሮቴክሽን ኤጀንሲ ማስጠንቀቂያ ደረሰው። ታማኙ መኪና አመኔታን ከህዝቡ የተቀበለው መኪና ህዝቡን ከዳ። አሁን በዚህ ስራው $35 ቢሊዮን አሳጣቸው እና የቮልስዋገን ሲኢኦም ከስራው ተባረረ። ከዓመታት በኋላ ድርጅቱ ቁመናውን አስተካክሎ ከአውቶሞቢል ጃይንቶች ከነ ቶዮታ ጋር ራሱን አሰለፈ። አሁንም ትላልቅ የኤሌክትሪክ የመኪና ሞዴሎችን እንደ ID4፣ ID6 እያለ ብቅ እያለ ነው። ታዲያ የዚህ መኪና የጀርባ ታሪክ ሂትለር እና ናዚ ነው። ይህንን ቪዲዮ ጨርሳችሁ ያያችሁት ክቡራን ናችሁ። እንደዚህ አይነት ኮንተንት ይዘን ስለምንቀርብ ሰብስክራይብ ማድረግ ያለባችሁ ለዚህ ነው። ከልብ እናመሰግናለን።